በጣም አዝናለሁ ጋይስ። ማለት በቃ ያልጠበቅኩት ነገር ነው የሰማሁትኝ። መለኛው ጋር ደውዬ ነበረ እና በጣም ያሳዝናል። እጅግ በጣም ልቤ ተሰብሯል። ማለት በዚህ ሁኔታ የማልጠብቀው ነገር ነው። አላሰብኩኝም። በቃ መለኛው የነገረኝ ነገር በጣም ነው ውስጤን የከፋኝ፣ በጣም ከሚባለው በላይ ማለት ነው። በቃ በጣም አዝነዋል። እነሱ ራሱ እንደዚህ አይነት ነገር ይፈጠራል ብለው አላሰቡም። ሲጀምር ቡርኬን አውርተውት ነበር እነሱ ማነው አውርተነው ነበረ አለ እና እንደዚህ አይነት ነገር ተፈጥሮ ተጨቃጭቀው በዚህ ሁኔታ እቃውን አምታ አንኪ ምናምን ትላለች ብለን አላሰብንም ነበርና እኛ አሁን ቡርኬን ና ወደ ቡታጀራ እያልነው ነው እስከ እሁድ ካልመጣ ከእሁድ በኋላ ግን እኛ እንሄዳለን ወደ አዲስ አበባ ብሏል ማለት ነው መለኛው። በጣም ነው ያዘነው፣ እጅግ በጣም እሙሽዬ ሁሉ በጣም ሁሉም ወንድሞቹ በጣም ከባድ ስሜት ውስጥ ናቸው። እንዲሁም ደግሞ ከሚዲያ አሁን ከሚለቀቀው ቪዲዮ ጀርባ ደግሞ ብዙ ነገር እንዳለ አንድ ወንድማችን እነሱን ቡርኬንም ሀይሜንም ሁሉንም በቅርበት የሚያውቃቸው የነሱ አካል የሆነ ሰው ነው ይሄንን ቴክስት የጻፈልኝ እና ቴክስቱን ላንብብላችሁ። ሰላም እህት ሀይሚ ትላንት እንዲህ የሆነችው በውስጥ እየደወሉ ቡራን የሚፈልጉ ሴቶች እየሰደቧት ነው። ምንም ታድርግ። በተለይ ዱባይ ያለች ፋፊ የምትባል አለች። እናም እዘኑላት። በዛ ላይ አደገኛ ፍቅር አለባት የቡራ። እሱም ደግሞ አፈቅርሻለሁ እንኳን አይላትም። ተረዷት። ታሳዝናለች። ሀኒ ከሰዓት ቡራን አገኘዋለሁ እንዲስማሙ እሞክራለሁኝ ብሏል ማለት ነው። ኦኬ እሺ ወንድማችን ከልብ አመሰግናለሁ ይህንን ስለላክልኝ፣ ወይም ደግሞ ይህንን አይነት በጣም ስለጨቀጨኩት ነው ባይዘው ምንድን ነው የተፈጠረው ብዬ በጣም የጨቀጨኩት ሰው ነው ይህንን የጻፈልኝ እንድንረጋጋ ነው። እውነት ነው ቡራን የሚፈልጉ ሴቶች አሉ። ነገር ግን እሷ በዚህ ሁኔታ እንዲሆና ስትመጣ ደግሞ ሁሉንም ሰው አይደለም የተናገረችው፣ በከፊል ነው ብሩክ እንዲገዝቶላት ከሆነ ነገር አንስቷት ምናምን ያሉ ሴቶችን ይመስለኛል ባልሳሳት ብዙም እና የእናንተን ጸብኛ አንፈልገውም። በእውነት ቤተሰው በሙሉ አዝኗል። መለኛው ማውራት ሁሉ እስኪያቅተው ድረስ ድምፃቸውን እንኳን አምጥተን እንዳናሰማችሁ እነሱ ደስ አይላቸውም። ገባችሁ? ሌላ ጊዜ ለሆነ ጉዳይ ስንፈልግ አያነሱልንም። ምክንያቱም ድምፃቸውን ሪከርዳቸውን ካወጣንባቸው ማለት ነው። ደግሞም ነውር ነው ሰውን ያለ ፍቃዱ ሪከርድ አድርጎ መፖሰት በጣም ነውርና ሼም ነው። ሪል ነው የምነግራችሁ። በጣም ሼም ነው። በጣም የምጠላው ነገር ቢኖር ሰዎችን አስፈቅዶ ነው እንጂ ያለ ፍቃዱ ሪከርድ አድርጎ ተደብቆ ምናምን መልቀቅ፣ ይሄ ነውር ነው፣ ሼም ነው። ኤንዌይስ ቤተሰቡ በሙሉ ተበሳይተዋል፣ በጣም ተናደዋል። ሀይሚ ትላንትና ጥሩ ስሜት ላይ አልነበረችም። ያው እንግዲህ እስከዛሬ ድረስ ቡርኬ አፈቅርሻለሁ እንኳን እወድሻለሁ እንኳን ብሏት አያውቅም እና በዛም ስሜት ውስጥ ተናዳ ምናምን ይመስለኛል። እኔ ማለት የተረዳሁት እንደዛ ነው። እና እባካችሁ ያው ሴትም ስለሆነች እስኪ ትረጋጋ፣ ስተት ሰርታለች ትላንት። እንደዛ በጣም አግሬሲቭ ሆና መናገር አልነበረባትም፣ ግን ያናደዳትን ነገር ማወቅ አለብን፣ ያናደዳትን ነገር እና ደግሞ ቡርኬ በጣም ነው የሚያሳዝነው፣ በጣም ከሚባለው በላይ። ምክንያቱም በቃ ወንድሙ ራሱ ሲነግር በቃ እኛ እኮ በጣም ቡርኬ እንደዚህ አልነበረም፣ ቡራ እንደዚህ አልነበረም፣ በቃ መለኛው ሲያወራ እንደዚህ አልነበረም በፍጹም። አሁን እኮ እኛ እንኳን ስንደውል ስልክ አያነሳልንም ምናምን በቃ በጣም ብዙ ነገር ነው እየተናገረኝ። በጣም እዚህ ሚዲያ ላይ እንኳን ለማውራት የሚከብዱ ነገሮች አሉ። ሁላችሁም እሷንም ላለመናገር ብትሞክሩ መልካም ነው። እንዲሁም ደግሞ እሷን ራሱ ፕሮሰስ እንጀምርልሽ ወደ ውጭ እንውሰድሽ የሚሉት ብዙ ሰዎች አሉ። እሱንም እንደዛው ቡርኬን ይውላችሁ። በጣም የሚገርማችሁ ነገር እነሱን ለመለያየት ሰው ምን ያክል እንደሚጓዝ ይዩት። እሱን ያቋረጥከውን ፕሮሰስ ጀምርና ሂድ ይሉታል፣ ቡርኬን ማለት ነው። ሀይሚን ደግሞ እኛ ፕሮሰስ እንጀምርልሽ ነይ ውጪ ካለሽበት ከዛ ማለት ነው ከኢትዮጵያ ማለት ነው እያሉ ለምን እንደዚህ እንደሚያደርጉ ለምን ሁለቱን ለመነጣጠል እንደፈለጉ አናቅም። ትላንትናም ሶሲ ሰክራ መጣች፣ አይታችኋል። የሶሲን ቪዲዮ ካያችሁ ሰክራ ነው የመጣችሁ። የእሷ መስከር ለእኛ ምንም እንትን የሚለን ነገር የለም። ለዚህ ሁሉ ምክንያት ይህ ሁሉ ብጥብጥ እንዲነሳ ያደረገችውም እሷ ናት። እሷ አታሳስበኝም። እኔ ግን እነዚህ ልጆች እንዲለያዩ የተፈለገበት በተለይ ደግሞ ዱባይ ያለች ፋፊ የምትባል ልጅ እኛ ካልሆነ ፎቶዋን አውጥተን ከመለጠፍ ወደኋላ አንልም። ፎቶዋን አውጥተን ከዱባይ ውጭ ያላችሁ ልጆች ፎቶዋን እንልክላችኋለን፣ ይለጠፍ ፎቷ። አንደኛ ይሄን ሁሉ ሴራ እያሴረች እንደዚህ እያደረገች ያለችው ቡርኬን ስለምትወደው ነው። በቃ ሌላ ነገር ምንም የለም። ሰው እኮ እኔ ስለወደድኩት ብቻ እኮ ላገኘው አልችልም። ሰው መረዳት አለባት እቺ ልጅም እና የሰውን ህይወት በዚህ ሁኔታ በጥብጦ በጣም ነው የተናደድኩት የእውነት። ሀይሚ በዚህ ሁኔታ እንዲተበሳጭታ ምናምን ሳያት ኦፍኮርስ እኔ ሁለቱ እንዲለያዩ አልፈልግም።
ሀይሚና ቡራ መቼም እንዲለያዩ አንፈልግም። አሁን ችግር የለውም እስከ እሑድ ድረስ ነገሮች ካልተስተካከሉ መለኛው አይታወቅም። በመሀልም ወደ አዲስ አበባ እንደሚሄድ ግን እኔ ባሄድ ደስ ይለኛል። በእውነት ጸሎቴ እንዳይሄድ ነው። ምክንያቱም ከሄደ ዳኒ የሚፈልገው ነገር በሙሉ እንደተሳካለት አስቡት። ዳኒ ሁሉም ነገር እንደተሳካለት አስቡት። ምክንያቱም ዳኒ የሆነ ችግር ፈጥሮ እነሱን እስር ቤት አስገብቶ እሱ ሀይሚ ላይ እንደፈለገ መሆን ነው የሚፈልገው። ገባችሁ? ሀይሚ ላይ ሀይሚ ደግሞ እንደዚህ የምትገዛለት ለሱ እሺ ብላው የምትሄደው ምናምን የሆነ የደበቀችን ሚስጥር ምናልባት ከባድ ነገር ቢኖርባት እንረዳት እስኪ እንረዳት። እንደዚህ ሰው መልካም ነገር ሲያወራ አይክፋችሁ፣ እንረዳት እስኪ። ደግሞ ትናፍቀዋለች። አሁን ትናንት ሞባይል መልስም በእርግጥ ብለዋታል፣ አንዳንድ ልጆች መልሺ ብለዋታል፣ ወርቁንም ምናምን ሞባይል ምናምን እና እነሱ ሁለቱ ባይዘዊ በጣም ስለሚፈላለጉ ለመተያየትም ጭምር ነው። እሷም ስለናፈቀችው ልታየው በዚህ ሰበብ አድርጋ እሱም ለመቀበል መስሎ ሄዶ በዛው ለማየት ማለት ነው። እና ሁለቱም በጣም ይዋደዳሉ። እኛ እንደምናስበው አይደለም ጋይስ፣ ይዋደዳሉ። ግን ፍቅራቸው መሀል ያው እንደምታዩት አንዳንድ እርኩሶች አይጠፉም እና እርኩሶች ገብተዋል። እርኩሶቹ ደግሞ እንዲወጡ ሁላችንም በተባበረ ነገር እንትን ማለት አለብን። እኔ ልል የምችለው ይሄ ነው። አንድ ጊዜ ከነሱ ጋር እያወራሽ ነበር። ከነማን ጋር ነው የምታወራው? ተረጋጊ። ለማንኛውም ምንም የማደርገው ነገር የለም። እያየሽ ነው፣ ይከብዳል። አላረገችውም ብለሽ እንዴት ሰማሽ? እንዳረገችው ነው የምቆጥረው። በዚህ ልክ አንቺ እቺ አይተሽ የማትጠግቢያት እንዴት እንደዚህ ለምን ነው ክፉ? ምን ነው ልሽ ወጥተን እንቅር ሀገራችን እንግባ በሰላም። ያላወቅነ ሰዎች ስደት እያለ መጥፎ ነገር መመኘት ማየት ካልፈለጉ አዩ። እኔ እንዳረገችው ነው ተረጋጊ። ሰው የምናደርገው ነገር የለም። ግን አሁን ልንገራችሁ እዚህ ላይ ሁላችሁም አሁን ሌላ ነገር ነገ ሁላችሁም ላይቭ ትከፍታላችሁ አለ። ሌላ አጀንዳ እንዳትከፍቱ፣ ሌላ አጀንዳ እንዳታውቁ። ስለዚህ አጀንዳው በቃ ቪዲዮን ተተሰራ ቪዲዮን ላይቭ እንትን እንዲወጣ ባረር እንዲወጣ ቪዲዮ ይሰራል እየተባለ ነው። ሁላችሁም በየቤታችሁ ዝም ብለሽ ታሽቃብጫለሽ። ሁሉንም ነገር እያንዳንዱ ጥሩዋን እንደርሽበታለሁ። ለምን እንደምታሽቃብጩ? እሱን ለማስቀጥቀጥ ነው እንደዚህ የምታሰባስቡት? መስራት የለሽም። ስሚ አንቺ አሽቃባጭ፣ ዳኒን ለማስቀጥቀጥ እንደዚህ ብር ታሰባስባላችሁ አሉ። ጉርቡ ከፍታችሁ በጣም አሽቃባጭ